መስተፋቅር ማለት አንድ ሰው ያለ ውድ በአጋንንታዊ ግድ እንዲያፈቅሩት የሚያደርግ መተት ነው። መስተፋቅር የሚባለው ስያሜ የተሰጠው አጋንንት ሰዎችን በአጋንንታዊ ጥበቡ ስለሚያፋቅር ነው። መስተፋቅር ከነጭ አስማትና ከአይምሮ መተት የሚመደብ ነው። መስተፋቅር በቀጥታ ወደ አይምሮና ወደ ልቦና ገብቶ አእምሮን ያለ ፍላጎት በአጋንንት ግፊት የሚያዝና ሰውነትን፣ ማንነትን፣ ህይወትን ለሌላ ሰው አሳልፎ የሚሰጥ መተት ነው። ሌላው መስተፋቅር ማለት በአጋንንት ጥበብ ሰውን አግብቶ ከአጋንንት ጋር መዋለድ ማለት ነው። ወደ ማጠቃለያው ላይ በመስተፋቅር ተጋብተው ከመስተፋቅር መተት ጋር ስለሚወለዱ ልጆች በሰፊው እናያለን። በነገራችን ላይ መስተፋቅርን አጋንንታዊ ጥበብን የሚማሩት መተትን የሚለማመዱት ሰዎች የመተት እጅ መፍቻቸው ነው። አብዛኞቹ መተተኞች ጥቁር አስማትን ከመጠቀማቸው በፊት መተትን የሚለማመዱት በሰዎች ላይ እንደሚሰራና እንደማይሰራ የሚሞክሩት በመስተፋቅር መተት ነው።